በኦነግና በመንግስት ታጣቂዎች መካከል የተፈጠረውን ችግር ለመፍታት የኦሮሞ አባገዳዎች ጉዳዩን በገዳ ስርዓት ለመፍታትና ለማሸማገል ጣልቃ ገብተው እንደነበር ይታወሳል። በዚህም ለእርቅ ሂደቱ እንዲረዳ 71 አባላት ያሉት የእርቅ ኮሚቴ ተቋቁሟል። በዚህ መሰረት የተለያዩ ስራዎችን ሰርቷል። ለአብነትም 22 የሚደርሱ ጊዜያዊ ማዕከላትን በመክፈት የኦነግ ታጣቂዎች በሰላማዊ መንገድ ወደ ትግል እንዲመጡ ጥሪ በማቅረብ በእነዚህ ጊዜያዊ ተቋማት ሰራዊቱን ለመቀበል ዝግጅቶችን አጠናቀው ወደ ስራው ሄደዋል። እኛም በምዕራብ ኦሮሚያ በተለይም በምዕራብ ወለጋ አካባቢ የተንቀሳቀሰውን የእርቀ ሰላም ኮሚቴ የስራ ክንውን ለመቃኘት ሙከራ አድርገናል። በዚህ መሰረትም በርካታ ቁጥር ያላቸው የኦነግ ሰራዊት አባላት ወደ ተዘጋጀላቸው ጊዜያዊ መጠለያ የኦሮሞ አባገዳዎችን የእርቀ ሰላም ጥሪ ተቀብለው ሲቀላቀሉ አይተናል። እንግዲህ በዚህም የቴክኒክ ኮሚቴ አባላቱን የሰራዊቱን አባላት እንዲሁም የአካባቢው ነዋሪዎች ለማነጋገር ሙከራ አድርገናል። በዚህ መሰረትም በተለይ የኦነግ ሰራዊት አባላት ወደዚህ ወደ እርቀ ሰላም መድረክ የመጡበትን ጉዳይ ሲናገሩ መጀመሪያውንም የወጣ ነው ለኦሮሞ ሕዝብ መብቱ እንዲከበር መብት ጥሰት ደርሶበታል፣ ተበድሏል፣ ፍትህ ተጓድሎበታል በሚል ነው እንጂ ለራሳችን ጥቅም አይደለም የወጣ ነው። አሁን ላይ በተወሰነ መልኩ ለውጦች መጥተዋል ተብሏል። እነዚህ የመጡት ለውጦች ደግሞ በሚፈለገው ልክ ባይሆኑም በሰላማዊ መንገድ ትግል ለማድረግ ግን የሚበቁ በመሆናቸው ምክንያት የኦሮሞ አባገዳዎችንና የድርጅታችንን ውሳኔ ተቀብለን ወደዚህ መተናል የሚል ነገር አንስተዋል። የአባገዳዎቹ ተወካዮችም እንግዲህ ኦሮሞነት መከባበር ነው፣ በተለይ በኦሮሞ በገዳ ስርዓት የሚተዳደር ህዝብ እንደመሆኑ መጠን አባገዳዎችን ትዕዛዝና ውሳኔ ይቀበላል። እነዚህ ልጆቻችን ለእኛ ብለው የወጡ ናቸው፣ እኛ ኑልን ስንላቸውም ተመልሰው በመምጣታቸው በጣም ደስ ብሎናል የሚል መልእክት አስተላልፈዋል። ከዚህ ውጭም እንግዲህ የቀሩ አባላት እንዳሉም ተነስቷልና እነሱም የአባገዳዎችን ጥሪ በመቀበል የሀገር ሽማግሌዎችን ምክር በመስማት እንዲመጡ ጥሪዎችን አስተላልፈዋል። የአካባቢው ነዋሪዎችን ለማነጋገር ሙከራ አድርገናል። የአካባቢው ነዋሪዎች እንደሚገልጹትም እነዚህ ሰዎች ስለኛ ሲታገሉ በበረሃ በጫካ የኖሩ ሰዎች ናቸው። ስለመጡ ስለተቀላቀሉ ደስ ብሎናል። በተለይም ደግሞ በመንግስትና በኦነግ መካከል ሊፈጠር የነበረውን ከፍተኛ ግጭት፣ የወንድማማቾች ጦርነት አባገዳዎች በመሀል ገብተው ስላረጋጉትና መፍትሄ ስለሰጡት እናመሰግናለን የሚል ነገር አንስተዋል። በአጠቃላይ እንግዲህ እኛ ቅኝት ባደረግንባቸው በተለይ በመንዲና በቤጊ ከፍተኛ ቁጥር ያላቸው የኦነግ ሰራዊት አባላት ሲገቡ አይተናል። እንግዲህ አሁን ላይ መጀመሪያ የተሰጠው የቀነ ገደብ አልቆ በሁለተኛ የተጨመረው ጊዜ ገደብም ወደ መጠናቀቁ ነው። በርካቶች እንደተመለሱ መረጃ ደርሶናል። ከዚህ በኋላም ያሉት እንግዲህ በተቀመጠላቸው የጊዜ ገደብ መሰረት ሰራዊቱ ወደ መሀል ሀገር ወይም ወደ አዲስ አበባ እንደሚመለስ ነው ያለኝ መረጃ። አመሰግናለሁ።